ሌላው ወደ ቢዝነስ ዲዛይን ወይም ቢዝነስ ሞዴል ካንቫስ ስንመጣ ቢዝነሳችንን ከመጀመራችን በፊት በወረቀት ላይ ማስፈር ግድ ነው። አሁን የምናየው ዘ ፓወር ኦፍ ቪዥዋል ፕላኒንግ ነው። ቢዝነስ ሞዴል ካንቫስ ራሱ ምንድን ነው የሚለውን እንግዲህ ከረጅም የቢዝነስ ፕላን ይልቅ በአንድ ገጽ ላይ ያለ ሐሳብን ማሳየት በጣም ጠቃሚ ነው። ለምን ያስፈልጋል ይሄ ጉዳይ? ስህተቶችን ቀድሞ ለማየት፣ ሐሳብን ለባለ ሀብቶች ለማሳየትና ተለዋዋጭ ለሆነ ገበያ ራስን ለማዘጋጀት ነው። እዚህ ጋር የምናየው ደንበኞችና እሴቶችን ነው፣ ወይንም ይሄ the heart of the business የምንለው ነው። እንግዲህ እዚህ ላይ የደንበኛ ክፍሎች ወይንም የከስተመር ሴግመንቶችን ለማን ነው የምንሸጠው የሚለውን ታርጌት ማርኬትን እናይ ያስችለናል። ሌላው የምናቀርበው እሴት ወይንም ቫልዩ ፕሮፖዚሽን የምንለውን የምናይበትን እድል ይሰጠናል ማለት ነው። ሰዎች ከሌላ ሰው ትተው ከኛ የሚገዙበት ልዩ ምክንያት ምንድን ነው? at the same time የትኛውን ችግራቸው ነው የሚፈታው የሚለው ማለት ነው። ሌላ ቻናልስ የምንላቸው ወይንም የመገናኛ መስመሮችን ነው። ምርታችን ወይንም አገልግሎታችን ለደንበኛችን እንዴት ነው የሚደርሰው? ምንድን ነው የምንጠቀመው? ምን ፕላትፎርሞችን የምንጠቀመው የሚለውን ወሳኝ ነው። ሌላው የከስተመር ሪሌሽንሺፕ ነው፣ ወይንም ከደንበኛ ጋር ያለ ግንኙነት ነው እና ደንበኞችን እንዴት ነው የምናፈራው? እንዴትስ ነው በቋሚነት የምንይዘው? ወይንም ካስተመር ሪቴንሽን የምንለው ማለት ነው። ኦፕሬሽንና ግብአትን በሚመለከት ያው ይሄ ኤንጂን ኦፍ ዘ ቢዝነስ የምንለው ቁልፍ ተግባራት አሉ። ለምሳሌ ኪ አክቲቪቲዎችን መለየት ያስፈልጋል። ምንድን ናቸው? ቢዝነሱ እንዲሰራ በየቀኑ የግድ መከናወን ያለባቸው ነገሮች፣ ዋና ዋና ነገሮች ወይንም ስራዎች ምንድን ናቸው? ለምሳሌ ፕሮዳክሽን ሊሆን ይችላል፣ ማርኬቲንግ፣ ሴልስ ሊሆን ይችላል። ከዚህ ጋር ተያይዞ እንግዲህ ቁልፍ የምንላቸው ግብአቶች ወይንም ኪ ሪሶርስስ ምንድን ናቸው የሚሉትን መለየት ያስፈልጋል። ቢዝነሱ እንዲቆም የሚያስፈልጉ ወሳኝ ነገሮች ማለት ነው። ለምሳሌ የሰው ኃይል ሊሆን ይችላል፣ ፋክተሪ ሊሆን ይችላል። ሌላው የምናየው ቁልፍ አጋሮቻችን ወይም ኪ ፓርትነርሺፖችን ነው። ስራችንን የሚያቀላጥፍልን አብረን የምንሰራቸው ድርጅቶች እነማን ናቸው? ለምሳሌ ባንክ ሊሆን ይችላል፣ አቅራቢዎች ሊሆን ይችላሉ፣ የሚያስተዋውቁ ሊሆን ይችላሉ። እነሱን መለየት ያስፈልጋል። ኪ ፓርትነርሺፕ ልክ እንደ ኪ ሪሶርስስ እና ኪ አክቲቪቲስ ኪ ፓርትነርሺፖችንን መለየት ያስፈልጋል። ሌላው የገንዘብ ፍሰት ዙሪያ ነው። እንግዲህ ይሄ መኒ ሎጂክ የምንለው ነው። እዚህ ላይ ምንድነው የገንዘብ ምንጮቻችን ወይም ረቨኑ ስትሪሞቻችንም መለየት አለብን። ገንዘብ ከየት ነው የሚመጣው? ከሽያጭ ነው ወይስ በምንድን ነው የሚለውን ማየት ያስፈልጋል። ሌላ ኮስት ስትራክቸራችንን ማየት ያስፈልጋል። ይሄ ኮስት ስትራክቸራችን ትላልቆቹ ወጪዎች ምንድን ናቸው የሚለው መለየት ያስፈልጋል። መካከለኛ ወጪዎችን ወይም አነስተኛ ወጪዎች ደግሞ ምንድን ናቸው የሚለው ማየት ያስፈልጋል። ኮስት ስትራክቸር በጣም ወሳኝ ነገር ነው። ሌላው የተግባር ልምምድ ነው ወይንም ይሄ ሃንድስ ኦን ወርክሾፕ የምንለው ማለት ነው። ለምሳሌ ማንሳት እንችላለን። በውጭው ዓለም ኔትፍሊክስ እና ኡበር ቢዝነስ ሞዴል እንዴት እንደተሰራ ማየት ይቻላል ማለት ነው። አሁን ደግሞ የምናየው ይሄ ዝቅተኛና አዋጪ ምርት ወይንም በዝቅተኛ ወጪ ምርት አምርተን ቼክ ማድረግ MVP ወይንም ይሄ ሚኒመም ቫያብል ፕሮዳክት የምንለውን ነው የምናየው። በትንሽ እንጀምራለን፣ ከዛ በፍጥነት እየተማርን እንሄዳለን፣ ከዛ ወደ ትልቅ ድርጅት እንመጣለን ማለት ነው። MVP ወይንም ሚኒመም ቫያብል ፕሮዳክት የምንለው ምንድን ነው የሚለው እናያለን። አዲስ ቢዝነስ እንግዲህ ለመጀመር ስናስብ አንዱ የሚያስፈልገው ነገር ዝቅተኛና ውጤታማ ምርት ማምረት ነው፣ ወይንም የአገልግሎት ደረጃ መወሰን ነው። ይሄ ምንድነው? ለምን ያስፈልጋል ስንል ገንዘብን እንዳይባክን በጣም ይረዳል እና ገንዘብን ለማዳን ይጠቅመናል ማለት ነው። በዚህ ሂደት ውስጥ እንግዲህ የደንበኞችን እውነተኛ ምላሽ በፍጥነት ማግኘት እንችላለን። ፍጹም ካልሆነ አልጀምርም የሚለውንም መንፈስ እንዳይኖር ያደርጋል ማለት ነው፣ ወይንም ፍርሃት እንዳይኖር ያደርጋል። እንግዲህ የኤምቪፒ አይነቶችን ስናይ ወይንም በዝቅተኛ ወጪ የመሞከሪያ መንገዶችን ስናይ አንደኛ የቪዲዮ ወይም የዲጂታል ማሳያ ነው፣ ወይንም ይሄ ኤክስፕሌነር ቪዲዮ ነው። እንግዲህ ምርቱ ሳይሰራ ምን እንደሚመስል በቪዲዮ ብቻ አሳይቶ የሰዎችን ፍላጎት መለካት ነው። ምን ይመስላል ፍላጎታቸው የሚለው ነው። ለምሳሌ ልክ እንደ ድሮፕ ቦክስ አጀማመር ማለት ነው። ድሮፕ ቦክስም ሴም ቲንግ ነው አድርጎ የጀመረው በውጭ ዓለም ላይ የሚሰራ
ካምፓኒ ነው ድሮፕቦክስ እንደምታውቁት። ሌላው ደግሞ ይሄ ኮንሲየርጅ MVP የምንለው ነው። ይሄ ደግሞ ምንድነው የቴክኖሎጂ ሲስተምን ከመዘርጋት በፊት ስራውን በሰው ኃይል ወይም በራስ አማካኝነት መስራት ማለት ነው። ምንድነው አፑ ራሱ ወይም የቴክኖሎጂው ስራ ከመሰራቱ በፊት ቢሃይንድ ዳት ፔጅ ሆኖ መስራት እንደማለት ነው። አሁን እዚህ ጋር ከዚህ ጋር ተያይዞ ምን ማየት እንችላለን? ይሄ ዘ ዊዛርድ ኦፍ ኦዚ የምንለው ማየት እንችላለን ማለት ነው። ይሄ ምንድነው ለደንበኛው ሲስተሙ የሚሰራው ራሱ በራሱ ሲስተሙ ወይንም ዌብሳይቱ ወይንም ቴክኖሎጂው የሚሰራ ነው የሚመስለው፣ ግን ከጀርባ ራሳችን ቁጭ ብለን ቴስት የምናደርገው ነው ፊድባኩ ማለት ነው። እና በሱ ማየት እንችላለን። ሌላው ላንዲንግ ፔጅ የምንለው ነው። ይሄ ደግሞ አንድ ገጽ ብቻ ሰርቶ ይሄ ዳይናሚክ አይደለም፣ ጀስት ስታቲክ ሆኖ ላንዲንግ ፔጅ ነው። ሶ እዚህ ላይ አንድ ገጽ ብቻ ይኖረዋል። የደንበኞችን ስልክና የኢሜይላቸውን እንዲያስቀምጡ አድርጎ ማየት ነው ማለት ነው። አሁን ደግሞ የምናየው ዋና ዋና እስቴቶችን መለየት ወይም ኮር ፊቸሮችን ይሆናል ማለት ነው። እዚህ ላይ የምናየው የግዴታ መኖር አለበት ወይም መስት ሃቭ የምንለው ከምንድን ጋር ነው የምናነጻጽረው? ቢኖር መልካም ነው ወይም ናይስ ቱ ሃቭ ከሚለው ጋር የምናነጻጽረው ነው ማለት ነው። ሶ ለደንበኛው የግድ የሚያስፈልገውንና ቢኖር ጥሩ ነው የሚባሉትን ነገሮች መለየት ያስፈልጋል። ሁለቱን አንድ ላይ ማየት አያስፈልግም። ሌላው ትኩረትን መሰብሰብ ነው። ምርቱ መፍታት ያለበትን አንድ ዋና ችግር ብቻ መምረጥ ያስፈልጋል። ሌላው የጥራት ደረጃ አሁን ቅድም ያለው MVP ማለት ጥራት የሌለው ማለት ሳይሆን ተግባሩ ውስን የሆነ ማለት ነው። ከጥራት ጋር አይገናኝም ለማለት ነው። MVPን ለገበያ ማቅረብ እና መረጃ መሰብሰብ ደግሞ እናያለን አሁን። ስለዚህ እነዚህ የመጀመሪያዎቹ ተከታዮች ወይም early adopters የምንላቸው ምርታችንን ገና ሳይሟላ ሙሉ ሳይሆን የሚገዙን ታማኝ ደንበኞችን አገኘን ወይም ለየን ማለት ነው። ሌላው ፊድባክ ሉፕ የምንለው ነው፣ ወይም ይሄ ግብረ መልስ ጋር የተገናኘ ነው። ከደንበኞች የሚመጡ ቅሬታዎችና አስተያየቶችን ወስዶ ማሻሻል ወይም መቀየር ማለት ነው፣ ሙሉ ፕሮዳክታችንን ከማምጣታችን በፊት ማለት ነው። ሌላው ቢውልድ ሜዠር ለርን የሚለው አካሄድ ነው። ስራውን መስራት፣ ከዛ መለካት፣ ከዛ እየተማርን መቀጠል ማለት ነው። አሁን ደግሞ ከMVP ከሙከራ ምርት ወደ ሙሉ ቢዝነስ ደግሞ መሸጋገር ሂደት እናያለን። ሶ መቼ ነው ማሳደግ ያለብኝ? ሰዎቹ ለምርቱ ክፍያ መፈጸም ሲጀምሩ በቃ መቼ ነው ማሳደግ ያለብኝ? መቼ ነው ወደ ዋናው ፕሮዳክሽን መግባት ያለብኝ የሚለው ሐሳብ የሚመለሰው ሰዎች ለምርቱ ትክክለኛ ከፋይ ወይም ትክክለኛ ደንበኛ መሆን ሲጀምሩ፣ ክፍያ መፈጸም ሲጀምሩ ያኔ መጀመር ይቻላል ማለት ነው። ሶ ሌላው አቅጣጫ መቀየር ነው ወይም ፒቮቲንግ የምንለው ነው። ደንበኞች ሌላ ነገር እንደሚፈልጉ ካወቅን ግን ሐሳብን እንዴት እንቀይራለን የሚለውንም ማየት ያስፈልጋል። ሌላው ስኬሊንግ ነው። ስኬሊንግ ላይ ደግሞ በትርፋችን ወይም በኢንቨስትመንት ቢዝነሱን የምናሰፋበት መንገድ ነው። ይሄ እንግዲህ ከMVP በኋላ ወደ ትግበራ ገብተን ጥሩ ስኬትን ስናይ ማለት ነው።